ህልም ነገር እችን ቤትማ ካለቀኩኝ አንድ ቀንማ አለልኝ። Hey, y'all, come look at this. Wait. I owed you both. Oh my God! Jesus. It's gone. ይሄ ዘይት እኔ ቤት ከገባ ማርያምን 6 ወሩ ነው። ማርያምን ነው የምላችሁ። ማርያምን 6 ወሩ ነው። እና አሁን ይሄ ዘይት 2 ወር ያበላኛል። 2 ወር አንድ ዘይት 8 ወር ነው። እና የኑሮ ሁኔታ እላይ እየጨፈረብኝ ስለሆነ ዘይት አልጨምርም። ትንሽ ነው እንደዚህ ያደርግና ማርያምን። እና ድሮ ዘይት ብዙ ነው ምን በላው ነገር ዘይት ይበዛበታል። በነገራችን ላይ ዘይት ትንሽ ጨምረን የሰራ ነው ነገር ይጣፍጣል፣ ስንለምደው ይጣፍጣል። እና ዘይት ትንሽ እየጨመርኩ ነው። አሁን ባለው የኑሮ ሁኔታ የዘይትም ሁኔታ ከትንሽ ጊዜ በኋላ ዘይትን እተዋለሁ መጨመር ነበር። ስለዚህ የማንተው ነገር የለም፣ የማልተው ነገር የለም። አሁን ለምሳሌ የተወደዱ ነገሮችን እተዋለሁ። በቃ የተወደዱ ነገሮችን ትቼ የረከሱ ነገሮችን እበላለሁ። በቃ እንደዛ ነው። ምን ላይ ናችሁ? ምን እኔ ኤሌክትሪሻን እንኩላችሁ
ቴክኒሻን ሪስክ ነው። ምንድነው ሪስኩ? ምን የወፊዮት የጦጣዮት ወጥቶ መቅረት አለ፣ ኮንታክት ይኖራል፣ መፈንዳት አለ። ከባድ ነው። ምንድነው የሚወራው ነው መስሎ ነው። ለአንድ ነገር ጣጣ አድርጌ እኮ 50 ሺህ ነው። አንድ ነገር ሰርቼ ኤሌክትሪክ አገናኝቼ እኮ 100 ሺህ ነው። ምን ማምራቀጥ ነው? ማምራቀጥ የሀብታም ልጅ ጋር እኮ ነው የምሰራው። አዎ እንዴ መስሎ እኮ ነው። አንቺስ ምን ጀመርሽ? ቆይ እኔ እዚህ ትልቅ ሆስፒታል ነርሲንግ ገባሁ እኮ በተማርኩበት። ነርሲንግ ለዶክተር ማሽቀበል መርፌ ማቀበል አጋፋሪ አሸብሻቢ ነሽ ለዶክተር። እኔ የምለው ሳትዋሺ ነው የምትነግሪኝ። እንግዲህ ከተማው ላይ ከክፍለ ሀገር መጥቶ የሚታከማል። የከተማው ነዋሪም እንዳለ እናንተ ጋር ነው የሚታከመው እና ሙሉ ህዝቡ እናንተ ጋር ነው። ሳትዋሺ በትንሹ ከግማሽ ሚሊዮን በላይ የሚሆን ህዝብ ፍንከት አላየሽም? ሳትዋሺ እሱ የሚወራው ነው። ትንሽ የልጅ ህጻን ልጅ አባብዬ በዛ ላይ አዳርም ኦቨርታይም ምናምን አለ 250 ሺህ በወር 250 በነርሲንግ ሙያ ይቻላል። በእውነት አይ አሪፍ ነው። ምን እሺ አንተስ ምን ጀመርክ? እኔማ አላረደ ባላምስኮ ኮቦት ታች ቅያሱ ጋር ያለው ግብዳ እዛ ፓርኪንግ ሆኛለሁ። እንደዚህ የሚባል እንደውንም እንደዚህ አይነት ነገር ምንድነው? ወይ ልክ ነው። ይኸውላችሁ የሚወራው ነው። አልፈርድም። እናንተ ከምትሰሙት ነው ጀጅ የምታረጉት፣ ግን እንደዛ አይደለም። ባላምስኮ ኮቦት በልተህ ታድራለህ። ልክ ነሽ። አልፈርድምሽም። ከምትሰሚው አንፃር ነው። ይኸውልሽ ሳልዋሻችሁ ነግራችሁ ከወር ምናምን በኋላ እናንተን ሀበሻ ማግኘቴ ነው። ውሎ ከፈረንጅ ጋር ፈረንጅ ባይኖር የሆነ ለስብሰባ የመጣ የሆነ ጥቁር አይጠፋም። እና ምን መሰለሽ አንድ መኪና ይወጣል አይደለ? $300 የሆነ መኪና ይወጣል፣ $400 የሆነ መኪና ይወጣል፣ $500 በዶላር ነው በቃ። እንደውም አሁን ባንክ ደውለውልኝ ምን ነው ጠፋ፣ ምን ዛሬ ጥሩ ነው ለምን አመነዝር ጠፋብኝ። እንዘር ደህናሽ ምጥን እግዚአብሔር ይመስገን። እስቲ እንጀራ ስጪኝ የምጋግርልኝ እስካገባ ድረስ። ወራተም ሞለ ከምገዛ ለምን አታገባ? ማግባቱን ጠልቼው ይመስልሻል? እና ታይቶልኝ ነበር ለጥሎሽ 15 ከብት አልጠየቁኝም እንዴ? አንተ አልተማርክ፣ ስራ የለ፣ በዛ ላይ ገበሬ አይደለ እኮ። እንዴት ከከብት 15 ከብት ይጠይቃሉ?